ከማንም ተጣልተ ወይም ተኮራርፈ ተመልሰ ቤት ሰተት ውስጥ ካልታለ ህሊና የለህም ይሄኔ ተጠንቀቅ። አልታየህም እንጂ ትናንትና ሲለ እግዚአብሔር ከቆታው ብሏል ትንሽ ፈቀቅ። በእኔ እምነት ወቃሽ እግዚአብሔር ነው የማስታረቅ ጸጋ የግሉ የሆነው። በበደልክ ቁጥር ወይም በተበደልክ አላስተኛ ብሎ ሌሊትክን የሚያውክ በጸጸት ተጎድተህ ዞረ እንድታስብ በሰይጣኑ ፈረስ ስርክ እንዳትጋልብ ልጓም የሚያዝብህ ሩጫህን ቀነስ። የትም ተደናብረህ እንዳትደርስ ፈረስ መንገድክን እንዳትስት እንዳትገባ ገደል ፊት ቆሞ አትሄድም ሁሌ የሚከላከል። ከማንም ተጣልተ ወይም ተኮራርፈ ተመልሰ ቤት ጸጸት ውስጥ ካልታለ ህሊና የለህም የኔ ተጠንቀቅ። አልታየህም እንጂ ትናንትና ሲለቅ እግዚአብሔር ከቦታው ብሏል ትንሽ ፈቀቅ። ጸጸት ከህሊና ህሊና ከጸጸት እየተቋተቱ ካልገቡ አንተ ቤት ለምን ግድ የለህም ህሊና የመለስ ብለህ ተናገረው አንተው ባንተ እንዳትረክስ። የሰው ልጅ ከእንስሳ ማሰብ ነው ሚለየው። ሰዎች ሲናገሩ ሲባል ሰምቻለሁ ለእኔ ግን አይደለም ህሊና ከሌለው የሰው ልጅ ባዶ ነው። አይደለም እንስሳ ቆሞ የሚኖረው የደረቀ እንጨት ሞት አይሆንም አቻው። ከማንም ተጣልተ ወይም ተኮራርፈ ተመልሰ ቤት ጸጸት ውስጥ ካልታለ ህሊና የለህም ይሄኔ ተጠንቀቅ። አልታየህም እንጂ ትናንትና ሲለቅ እግዚአብሔር ከቦታው ብሏል ትንሽ ፈቀቅ። በጸጋ ላይ ተጋደራርቦ አሸክሞ አንተ ለመተት አቅሙ ካጠረ ወንድሜ አትዘግይ ቶሎ ፍጠን እባክህ። ከህሊና ጋራ ዛሬ ርደር ታርቀ ያለዚያ ከሆነ ከላይ ባለ ቀለም ተነጣጥሮ ሚታይ ውስጥ ባዶ ምንም። ህሊና ዳኛ ነው በዚህ አስታራቂ የጥልን መሰረት የቅርቡን አራቂ የሚሰነብትን የጎደፈን ገላ የከሰለ ፊትን በጸጸት ሚያገላ። ከማንም ተጣልተ ወይም ተኮራርፈ ተመልሰ ቤት ጸጸት ውስጥ ካልታለ ህሊና የለህም ይሄኔ ተጠንቀቅ። አልታየህም እንጂ ትናንትና ሲለቅ እግዚአብሔር ከቦታው ብሏል ትንሽ ፈቀቅ። በጸጸት ተጎድተህ ዞረህ እንድታስብ በሰይጣኑ ፈረስ ሰርክ እንዳትጋልብ ልጓም የሚያዝብህ ሩጫህን ቀነስ። የትም ተደናብረህ
ፊት ቆሞ አትሄድም ሁሌ የሚከላከል